እንዴት ናችሁ? የቤክ ኢንጂነር ስቱዲዮ ተከታታዮች፣ በዚህ ለሰን የምናየው አዝቢልድ ዳታችንን እንዴት ዲተርማይን እናደርጋለን ከሰርቬይንግ ዳታ በማምጣት ቴምፕሌታችን ላይ እንዴት ጥለን አዝቢልድ ሪሜኒንግ ኤንድ ኤክስኪዩትድ ኳንቲቲ በቀላሉ ከአውቶካር ላይ እንዴት እናውቃለን የሚለውን ለማየት ነው። በዚህ ለሰን የምናየው አውቶካር ላይ ነው። በቀጣይ በሲቪል 3D ላይ እንዴት ይህንን ዳታ ማግኘት እንደምንችል ለማየት እንሞክራለን። መጀመሪያ የሰርቬይንግ የተለቀመልን ዳታ ኖርዚንግ ኢስቲንግ እና ኤሌቬሽን አለን። መጀመሪያ የምንፈልገው ኦፍሴታችንን እንፈልጋለን። ኦፍሴታችንን ለመፈለግ የምንጠቀመው ፈንክሽን ስኩዌር ሩት ኦፍ ስኩዌር እችን ከዛ ፓወር አድርገን ከዛ ከኖርዚንጉ ይሄን እናስረዋለን። shift 4 sorry and minus ራሱን እናደርጋለን። ከዛ ፕላስ ፓወር ኦፍ ኢስቲንጉ እናስራታለን። F4 በስክሪን ሪከርደሩ ላይ ስነካ ሌላ ፈንክሽን ስለሚያመጣብኝ ነው እንጂ በቀላሉ F4 ስነካ እንትኑን ማሰር እንችላለን። ማይነስ ኢስ1 ማይነስ ራሱን ኢስቲንግ እናደርጋለን። እዚህ ጋር ግን ኮማ 2 ማለት አለብን። እዚህ ጋር መጣን ፓወራችን ስኩዌር አይደለም እናደርገው። እዛ በኋላ እዚህ መጣን እንዘጋለን። ኢንተር ስንል መጀመሪያ እንግዲህ ከሴንተሩ ላይ ስለቀነ 0 ነው። ከዛ ወደ ሌፍት ወደ ታች ድራግ እናደርገዋለን። እንግዲህ ኦፍሴቱን አገኘን ማለት ነው። ቱ ሌፍት ያለውን ኦፍሴት። ይሄን ፈንክሽን በተመሳሳይ ሁኔታ ኮፒ ብለን እዚህ ብናመጣው የቀጣይ ስቴሽን ለማወቅ ፔስት እዚህ ብናደርገው ተመሳሳይ ይሄ ነው። ግን ይሄን ወደዚህ አምጥተን እዚህ እናደርገዋለን። ኢንተር የሁለተኛ ስቴሽናችንም እንደዚህ እናገኛለን ማለት ነው። ስለዚህ ከዛ ሁለቱን እንግዲህ ኦፍሴቱን ካገኘን ኤሌቬሽኑ ሲሰራ ከዛ ኮንካትኔት እናደርገዋለን ማለት ነው። ኮንካትኔት ስናደርገው ግን ሌፍት ስለሆነ ይሄን ኔጌቲቭ ማድረግ ያስፈልግብናል። ስለዚህ እዚህ ኔጌቲቭ ኦፍ ዚስ ዋን እናደርጋለን ማለት ነው። ወይ እዚህ ይሄን ይወጣል። ከዛ በኋላ ሁለተኛው ላይ ኮማ ሶስተኛው ላይ ኤሌቬሽናችንን እናደርጋለን። ኢንተር እንላለን። ከዛ በቃ ታች ድራግ እናደርጋለን ማለት ነው። ከዛ ይሄን እንግዲህ እዚህ ላይ ያገኘነውን ዳታ ይሄኛው እቺኛው ናት አንድ ትብለናል። እቺ እንደዚህ እናደርጋለን። ኢንተር ይሄን ድራግ ወደታች እናደርጋለን ማለት ነው። ከዛ በቀጠል አውቶካዳችንን እንከፍታለን። አውቶካዳችን ላይ የመጀመሪያ ስቴሽናችን እንግዲህ 2+940 ነው። ስለዚህ 2+940 ኦሪጂን መጀመሪያ እንሰጠዋለን። ኦሪጂኑን መጣ እዚህ ነው ኦሪጂናችን እዚህ እናደርገዋለን። ከዛ 00 ሆና ከዛ ራይት ክሊክ አድርገን ሪፕሌስ ኦሪጂን የምንፈልገው ኦሪጂናችን 0 ኮማ እቺን ኔጌቲቭ አድርገን እናስገባለን። ኔጌቲቭ ኦፍ 17.26 ከዛ ኢንተር ነክተን እዚች ላይ ነው ያ ስቴሽን እንዲመጣ የሚፈልገው ማለት ነው። ስለዚህ እዚህ ጋር በምንመጣበት ጊዜ እዚህ ሌፍት ኮርነር ላይ ያሳየናል ማለት ነው የዚችን ኤሌቬሽን። ከዛ በኋላ እዚህ መጣን እንግዲህ ይሄን ኮፒ እዚህ መጣን ኮፒ እንላለን። ከዛ አውቶካዳችን ላይ መጣን ፖሊላይን መጫን ራይት ክሊክ አድርገን ፔስት እንላለን ማለት ነው። ስለዚህ ዳታችን እንደዚህ መጥቶልናል ማለት ነው። ስለዚህ አሁን ከዚህ ከቴሪያ የነበረውን እዚህ ድረስ ቆፍረናል ማለት ነው። ከሰብግሬዳችን ወርደናል ታች ድረስ ወርደናል ማለት ነው። ስለዚህ አዝቢልት ዳታችንን ለማወቅ ምን ያህል ኤክስካቪት ለማወቅ ከኪቦርዳችን ላይ ቢኦን እንጫናለን። እዛ እቺን በመጫን
ይሄን 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 ይሄ እንግዲህ እዚህ ጋር ስለተቆራረጠብን ነው። ይሄን ዙሪያውን በምን ይዘን ጨረስን በኋላ ኢንተር አድርገን እዚህ ጋር ባውንደሪ ያልሰራልን ምክንያት ኮኔክት ያላረገ ላይን አለ ማለት ነው። ስለዚህ እዚህ ጋር እሺ አልመረጥነው አለ ማለት ነው። ስለዚህ ከእንደገና ቢዮን ጫንና ከኪቦርዳችን ላይ ቢዮን እና ባውንደሪ ከዚህ ውስጥ እንግዲህ ይሄን 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 ይሄ ቻናል ነበረ ቅድም። እዛ ራይት ክሊክ አድርገን እቺን ፒክ እንግዲህ ለምንድን ነው ያሰራለን? እዚህ ፖሊ ላይን እንጫንና ከዚህ እዚህ ድረስ ያው አንዳንዴ እንደዚህ ሊያጋጥም ይችላል። ስለዛ እዚህ መጨረሻ እዚህ ጋር ይገጠማል። ከዛ አሁን መጠን ከኪቦርዳችን ላይ ቢዮን እንጫንና ባውንደሪያችንን እዚችን ክሊክ አድርገን እቺን ኢንተር እዚህ መጠን እቺን ስንጫን ይሄ እንግዲህ ኤሪያ እንደዚህ ያደርግልናል። ከዛ ሊስት ለማድረግ ኤላይ ከኪቦርዳችን እንጫናለን። በዚህ መሰረት የሰራነውን ኤሪያ ይሄን ያህል ሜትር ስኩዌር ከት አድርገናል ማለት ነው። በዚህ ቦታ ላይ የሚለውን እናውቃለን በቀላሉ ማለት ነው። እዚህ እንደዚህ ከጨረስን ቀጣይ ደግሞ ከ940 ወደ 960 ላይ ለአንድ ኤግዛምፕል ብንሰራ እንሄዳለን። ሁለተኛው እንግዲህ እዚህ መጠን ደግሞ እቺኛውን ኮፒ እናደርጋለን። ከዛ እዚህ እንመጣለን ካዳችን ላይ ከዛ ኦሪጂን የምትለውን እንነካለን። እዚህ መጠን እንሰጠዋለን። ራይት ክሊክ አድርገን ሪፒት እንላለን። ከዛ ይሄን እዚህ ጋር እንዲሆን ለምንፈልገው 0 ማይነስ 17 27 ነጥብ 01 ነው። ከዛ ኢንተር ብለን ሂደን የምንፈልጋት ቦታችን ፒክ እናደርጋታለን ማለት ነው። እቺና ዳጋ ብለን እቺ ስናደርጋት ሲሆንልናል። ከዛ ኮፒ ብለናል። ኦሬዲ ከዚህ ኮፒ ብለናል። ደግመን ኮፒ እንበለው። ከዛ ፖሊ ላይን እንጫንና እንመጣ እዚህ ጋር ፔስት እንላለን። በቅድሙ መሰረት ይሄንንም እንግዲህ ከፍ ብሎብናል። ይሄንንም በቅድሙ መሰረት ካልገጠመልን እዚህ ጋር መጣን እነዚህ ላይኖች ብሬክ ነገር ስላለባቸው እዚህ ጋር ብሬኩን ተከትለን የእንትኑን ተከትለን እዚህ አካባቢ አንዳንዴ ያው ቴምፕሌቱ ከሲቪል 3D ላይ ሲወጣ እንደዚህ ብሬክ ፖይንቶች ያደርጋሉ። ግን በቀላሉ ከሲቪል 3D ላይ ደግሞ እንዴት እናውቃለን? ነገር ግን እንደ አይነት ዳታዎች ለምሳሌ ቤግል ፖይንት ተሰርቶ ሊመጣ ይችላል። በኢንሮልስም ተሰርቶ ሊመጣ ይችላል። ያው ቴምፕሌቱ ላይ በመጣል እንዴት በቀላሉ እናውቃለን የሚለውን ለማየት ነው። እዛ እዚች ጋር ከዛ እዚህ ጋር እዛ እዚህ አረጋው። እዛ እንደ ቅድሙ በቅድሙ መሰረት ከኪቦርዳችን ላይ ቢዮን እንጫናለን፣ ኢንተር እንላለን። ከዛ ባውንደሪውን ሰሌክት እናደርጋለን። ባውንደሪው ይሄ ነው። ኢንተር ፒክ ፖይንት እናደርጋለን። ከዛ ሊስት ላይ በምንጫንበት ጊዜ ኤሪያችን በዚህ መሰረት ይሄን ያህል ሜትር ኪዩብ ኦፍ ኤክስካቬሽን ሰርተናል የሚለውን ለማወቅ ነው። ተመሳሳይ ለፊል ሴክሽንም በተመሳሳይ ሁኔታ እንሰራ እንችላለን። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑልኝ።
you